አንደኛው እድሜ ሄዷል፣ ሁለተኛ ሹምግልና አለ፣ ሶስተኛ ደግሞ መከራ አለ፣ አራተኛ ስግደት አለ፣ አምስተኛ ተስፋ የሚያስቆርጥ ሁኔታ ሆኖ ይህንን ፈጥሞ በምትባል ደሴት አካባቢ ላይ በመከራ በችግር በእስራት በማይመች ሁኔታ ሆኖ በስደት ሆኖ ቅዝቃዜ የበረዶ ናዳ በሚዘንብበት ቦታ ላይ በጌታ ቀን በመንፈስ ነበርኳል። አቤት ዛሬ መከራ የሚረሱ ሰዎች፣ አረ በጌታ በኢየሱስም በመንፈስ ሆናችሁ መከራውን ትረሳላችሁ። አረ ችግርን የምትረሱ ሰዎች ዛሬ በኢየሱስም መንፈስ ይመጣባቸው። በጌታ ቀን በመንፈስ ነበርኳል። በጣም የሚገርም ነው። ስለ ራቡ አልተሰማም። ስለ ሰውነቱ ያለው ቁስል አልተሰማም። እግር እጁ ታስሮ አልተሰማም። ስለ ቅዝቃዜው አልተሰማም። ስለ ስጋ ያለው ጉዳይ አልተሰማም። ስለ ሁኔታ አልተሰማም። እሱ የስጋ ነገር ትቷል። ሙሉ በሙሉ ሽሮታል። ለእግዚአብሔር ሰጣ። ቻው ህመሙ እንዳይሰማ ማንነቱን ለእግዚአብሔር አሳልፎ ሰጣ። ራሱን አሳልፎ ለእግዚአብሔር አሳለፈ ሰጣ። አሁን እያየ ያለው ክብር ምንድነው? በጌታ ቀን በመንፈስ ነበርኩ አለ። እንደዚህ አይነት ጀግኖች ወንጌላዊ ይውጡ ከዚህ። እንደዚህ አይነት ሐዋርያቶች ከዚህ ይወጣሉ። እንደዚህ አይነት ነቢያቶች እንዲህ ይወጣሉ። በጌታ በኢየሱስም እዚህ መካከል ይታዩኛል። መከራ ይታያቸዋል? አይታይም በሉት እስኪ። ችግር አይታይም በለው። ማጣት አይታይም በለው። ድህነት አይታይም በለው። ግፊያ አይታይም በለው። ማዕበል አይታይም በለው። ወጀብ አይታይም በለው። በጌታ ቀን ግን በመንፈስ ነበርኩ። ሃሌሉያ። ይህንን ስፍራ በጣም ሳነበው የሚገርመው ነገር ቢኖር ዮሐንስ በተፈላ ውሃ በተፈላ ዘይት እየተቀቀለ በረዶ ናዳ ወርዶበት ያለበት እስር ቤት ላይ እንደገና ዘይትን በባርሜል ላይ አንተከተኩ፣ በእሳት አቀጣጥለው። እዛ ዘይት ውስጥ ላይ ሆኖ ግን አዎ በጌታ ቀን በመንፈስ ነበርኩ። ኢየሱስ ጌታ ነው። እንዲህ የሚያስብል መንፈስ ወደ እናንተ ይምጣ። አሜን ነው። ኢየሱስ ማን ነው? በጌታ በመንፈስ ነበርኩ ስትሉ የመጀመሪያ ሁለት ነገሮች ማየት ፈለኩ። በመንፈስ እንዴት ነው መኖር የምንችለው ወገኖቼ? አንድ ሰው አይኑ ስለጨፈና ስለተንበረከካ በመንፈስ መሆን አይችልም። በስጋ ስለጸለያ በመንፈስ መሆን አይችልም። አንድ ሰው መድረክ ላይ ቆሞ ስለሰበካ በመንፈስ ሊሆን አይችልም። አንድ ሰው ትልቅ ቤተክርስቲያን ስለሰራ በመንፈስ ሊሆን አይችልም። አንድ ሰው ትልቅ ስፍራ፣ ትልቅ መኪና፣ ትልቅ ፎቅ፣ ትልቅ ህንፃ፣ ትልልቅ የሚያምሩ ቸርቾች ስላለ በመንፈስ መሆን አይችልም። በደም ማወቅ አለባችሁ። በመንፈስ የሚኖሩ ሰዎች የራሳቸውን ማንነት አሳልፈው ለእግዚአብሔር የሰጡ ናቸው። ስለ ስጋ የማያስቡ ስለ እግዚአብሔር የሚያስቡ፣ እግዚአብሔር ስለ እነሱ የሚያስብ፣ ስለ ቤታቸው ስለ ትዳራቸው ያለው ጉዳይ፣ ስለ አገልግሎታቸው ስለ ህይወታቸው ስለ በረከታቸው ስለ ያለው ነገር ጉዳይ ለእግዚአብሔር ሙሉ በሙሉ አሳልፎ የሰጠ ሰው በመንፈስ ይኖራል እንጂ የሆነ ነገር ስላለ ወይ እንዲህ ስለ ዝቅ ስላለ ሳይሆን በጌታ መንፈስ የሚኖሩ ሰዎች መለያቸው መንገድ ምንድነው? የመጀመሪያ ማንነታቸውን ያለው ነገራቸውን በሙሉ ለእግዚአብሔር ማስረከብ ነው። ሁሉን ለሚችል ጌታ መስጠት ነው። ራሱን አውቃለሁ ማለት ሳይሆን እግዚአብሔር ያውቃል የሚል ነው። ሃሌሉያ። ዛሬ በመንፈስ መሆን ይሁንላችሁ። አሜን ነው። ኢየሱስ ማን ነው? ኢየሱስ ማን ነው? በመንፈስ ስትሆኑ ድምጽ ይሰማል። በመንፈስ ስትሆኑ የእግዚአብሔርን ኃይል ትቀበላላችሁ። በመንፈስ ስትሆኑ የሆነ ጉርጋድ የሆነው ነገር ይደፈናል። በመንፈስ ስትሆኑ የተዘጋ በሮች ሁሉ ይከፈታል። በመንፈስ ስትሆኑ የቆመ ነገር ይቀጥላል። አንን እንውሰደው። በመጀመሪያ ጊዜ ኤደን ገነት ላይ የተመቻቸ ቦታ ነበር። በጣም ምቹ ቦታ ነው። መከራ የለም፣ ሞት የለም፣ ብርድ የለም፣ ሙቀት የለም፣ ራብ የለም፣ ድህነት የለም፣ ጉስቅልና የለም።
ማን የነሱን ሐሳብ ስለተቆጣጠረ? እግዚአብሔር ስለተቆጣጠረ፣ በመንፈስ ስለነበሩ ሁሉ ነገራቸው ምቹ ነው። ራብ የለም፣ ሌሊት የለም፣ ቀን የለም፣ ሁሉ ጊዜ ብርሃን ነው። የተቀመጡበት ቦታ ሰላም። እነሱ ምን ለመሆን ፈለጉ? ራሳቸውን ለመቻል፣ ከእግዚአብሔር ሐሳብ ለመውጣት የሰይጣንን ድምጽ በሰሙ ጊዜ በአንዴ የክብር ካባቸው ወለቀ። ይሄ ሁሉ መከራ የመጣው በመንፈስ መሆን ሲገባቸው ራሳቸውን ለመቻል ሲሞክሩና የሥጋ ሐሳባቸውን ለመፈጸም ሲሉ የሥጋ አይን ተከፈታ፣ የመንፈስ አይን ምን ሆነ? ተዘጋ። ምን አክል የሰው ልጆችን መከራ ውስጥ እንዳስገባው ይሄ ነገር አይታችኋል። ከእግዚአብሔር መንፈስ ውስጥ ከወጡ በኋላ ሰዎቹ ትውልድ ሙሉ ዘርማን ዘሩ በሙሉ በእርግማን ውስጥ ላይ ያስቀመጠው ከእግዚአብሔር የሆነው በመንፈስ ውስጥ በተቀመጡበት የሰይጣንን ድምጽ በሰሙ ሰከንድ ላይ ነው ያ ሁሉ ክብር ከላቸው ላይ የተወለቀው። ዛሬ የማይወልቀውን የእግዚአብሔርን መንፈስ በላቸው ላይ ያፈሳል። አሜን አሜን አሜን። አረ ይሁንላችሁ በኢየሱስ አሜን ነው። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ እርሱ ስለ እናንተ ያስባችኋል፣ ስለ አንዳች ነገር አትጨነቁ። እርሱ ስለማን ያስባል? ስለ እናንተ ያስባችኋልና ስለ አንዳችም ነገር አትጨነቁ። እናንተ ወደ እግዚአብሔር ማሰብ ነው እንጂ ስለምትኖሩ ስላለው ነገር፣ ስለሚሆን ነገር፣ ስለ ስጋዊ ነገር አታስቡ። መጽሐፍ ሲናገር እንዲህ ይላል፣ ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ዘላለም ሕይወት ነው ይላል። ኢየሱስ ማን ነው? ስለ ስጋ አላስብም፣ ስለ መንፈስ አስባለሁ። እግዚአብሔር በክብር ያስቀጥላል። አሜን ይበል በኢየሱስ ስም አሜን ነው። ስለዚህ አንደኛው ምን ነው? ራሳችሁን አሳልፋችሁ ለእግዚአብሔር ማስረከብ ነው። በመንፈስ ስትሆኑ ማለት ነው። ዋና ከመጸለይም ይልቅ ከመንበርከክም ይልቅ ከመጾምም ይልቅ ከመስበክም ይልቅ መጀመሪያ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። ማንነታችሁን አሳልፋችሁ ስጡ። ሐሳባችሁን አሳልፋችሁ ስጡ። የናንተ የሆነው ነገሩንም የጸላችሁትን ጉዳይ ለእግዚአብሔር አሳልፋችሁ ስጡ። በዛን ሰዓት በጌታ በመንፈስ ስለነበራችሁ ነገራችሁ ይሳካል። እስጢፋኖስ እየተወገረ ነው። በምን ነበረ እስጢፋኖስ? በመንፈስ ነበረ። ዳመናው ወርዶ መንፈስ ቅዱስ ወርዶ ይታያል። መንፈስ ቅዱስም ከቦናል። ጌታ በክብሩ ቆሞ ይታያል። ይሄንን ይታያል እያለ በመንፈስ ሆኖ ያያል። በስጋ የሆኑ ሰዎች በድንጋይ ይወግረዋሉ። እሱ በመንፈስ እያየ ግን ያለበት ክብርና ያለበት የመንፈስ ቅዱስ ጥልቀቱ ለእግዚአብሔር ሐሳቡን ስለሰጠው የሚያያቸው ነገር በሙሉ ዳመና ነው። የእግዚአብሔር ክብር እየወረደ ነው በሱ ላይ። ወደ መቅደሱ ሲገባ ይታያል። ብርሃን በርቶ ይታያል። ይሄ ብቻ አይደለም። ሐዋርያ ዮሐንስም እንዲህ ነው በራእይ መጽሐፍ ላይ መጨረሻ አካባቢ ላይ የሰው ልጅ የሚመስለውን ሰው አየው። ፊቱ እንደ ፀሐይ የሚያበራ ነው። ወገቡን በወርቅ የታጠቀ ነው። አይኖቹም የነበልባሉ እሳት የሚመስል ነው። ጸጉሩም ነጭ በረዶ የሆነውን እግሩም የጋለ እሳት የሆነውን ከአፉ የሚወጣው ድምፅ እንደ ብዙ ውሃ ነው። እሱም ኢየሱስ ነው። ያለና የነበረ ነው ብሎ ያየው በምን ሲሆን ነው? በመንፈስ ሲሆን ነው። በመንፈስ ስትሆኑ ዛሬ ኢየሱስን ማት ይሆንላችኋል። አሜን ይሁንላችሁ። አሜን ይሁንላችሁ። ስለዚህ የመጀመሪያው ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። በመንፈስ ስትሆኑ የሚያሳየው ዋናው አንዱ። ሁለተኛ ነገር በመንፈስ ስትሆኑ የእግዚአብሔርን ቃል ታሰላስላላችሁ። የእግዚአብሔርን ቃል ትመገባላችሁ። በመንፈስ ስትሆኑ አንድ ሰው በመንፈስ ሆኛለሁ ስል ብያለሁ ብዙ ነገር ስላለው አይደለም። የሚታዩ ብዙ ነገር ሊሆን ይችላል። ያ ሰውየው ሊሆን ይመስላችኋል በስጋ እይታ ስታዩ፣ ግን በመንፈስ ስታዩ አይደለም። ያ በመንፈስ ስታዩ የዛ ሰው ውጤት መጨረሻው እንደ ስጋ እንዳያቸው አይደለም።
በመንፈስ የሚያዩ ሰዎች የመጀመሪያ ቃልን የሚያሰላስሉ ሰዎች ናቸው። መጽሐፍ ቅዱስ ሁላችሁም ክፈቱ። ወደ ኢያሱ መጽሐፍ ላይ በፍጥነት እንሂድ። ምዕራፍ 1 ከቁጥር 8 የዚህ ሕግ መጽሐፍም ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅም ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቃናል ይከናወንልማል። በምትሄድበት ሁሉ አምላክን እግዚአብሔርን ካንተ ጋር ነውና ጽና፣ አይዞ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ከአፍ አይለይ፣ ነገር ግን የተጻፈበትን ትጠብቅም ታደርግም በቀንም በሌሊትም አሰላስል። የዛን ጊዜ መንገድ ይቃናል ይከናወናል። አሜን ነው። እስኪ ክንውን የሚሆነው በማሰላሰል ነው በሉት እስኪ። አንዳንድ ነገሮች መከናወን የምትችሉበት በመንፈስ ስትሆኑ መሰላሰሉ ስትገቡ ነው። የሚያሰላስሉ ሰዎች ክንውን ያገኛሉ። የሚመገቡ የእግዚአብሔርን ቃል ክንውን ያገኛሉ። በመንፈስ ሆነ ነው ማሰላሰል አለብኝ። በስጋ እይታ ሆነ አይደለም። የእግዚአብሔር ቃልን እየሰማችሁ እያነበባችሁ እያጠናችሁ የምታነቡ የእግዚአብሔር ቃል ምን ያደርጋል? መከናወንን ይሰጣል። አሜን ነው። እስኪ ይከናወናል በሉት። አጠገብ ያለው ሰው ይከናወናል በሉ። ይከናወናል በሉት እስኪ። ስለዚህ ማሰላሰል፣ በመንፈስ ሆናችሁ ማሰላሰል። እስኪ አሰላስላለሁ በሉት እስኪ። ስለዚህ ዮሐንስም ይሄንን ቃል የተናገረው ሐዋርያ ዮሐንስ መልእክቱን የጻፈው ለአብያተ ክርስቲያናትና ለቤተ ክርስቲያን ጽፎለታል፣ አስተላልፈዋል። ያየውን የሰማውን ከእግዚአብሔር ያየውን የሰማውን ለአብያተ ክርስቲያናትና ለቤተ ክርስቲያናት በሙሉ አስተላልፎታል። በጽሁፍ ነው ያስተላለፈው። እኔ በጌታ ቀን በመንፈስ ነበርኩ ብሎ በዛ እስር ቤት ሆኖ ነው የጻፈው። በመንፈስ መሆን የሆነው ሰው ተራራ ዛሬ ደልዳላ ይሆናል። በአቅሜ አይደለም በሉ፣ በገንዘብ አይደለም በሉ፣ በወርቅ አይደለም በሉ፣ በብር አይደለም በሉ፣ በዘሬ ባገኘሁት ጉልበት አይደለም በሉ። እኔ በሉት እስኪ በእግዚአብሔር መንፈስ በሉት እስኪ ተራራ በሉት እስኪ ደልዳላ ሜዳ ይሆናል። ሸለቆ በሉት እስኪ በውሃ ይሞላል። ኢየሱስ ማን ነው? ዛሬ በጌታ በኢየሱስ በእያንዳንዳችሁ ቤት ላይ ዛሬ ሰላም ይገባል። የሰላም መንፈስ ወደ ቤታችሁ ላይ ይወራል። የእናንተን ነገር የያዘው ጠላት ዛሬ አሁን ይለቃል። አንዳንድ ሰዎች ላይ በስጋ የታገላችሁ በመንፈስ ነገሮቹ ዛሬ ይሳካል። በመንፈስ ስትሆኑ ያለው የነበረው ኢየሱስ ከፊትሽ ይወጣል። ለዘላለም የሚኖር መንገድሽን ያቃናል። ያስጨነቀ ዘንዶ አሁን ይሞታል። እስኪ በመንፈስ መሆን ባሉት እስኪ የሌለውን ይወርሳል ባሉት። መውረስ የማትችሉበትን ትወርሳላችሁ። መቀበል የምትችሉበትን ትወርሳላችሁ። እስኪ እችላለሁ በለው። አሜን ነው። ጌታ በዚህችም ዓለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አይችሏትም እንዳለው ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ይህ መጽሐፍ ደግሞ በዘመናት ሁሉ ላይ ቤተክርስቲያንን ሊያጠፋ በሙሉ ኃይል መጣጣሩ ያስረዳል። ማን? ዲያብሎስ። በፍጻሜ የሚጠፋው ግን እርሱ ነው። ማን? ዲያብሎስ እንጂ ቤተክርስቲያን አይደለችም። እርሱ የቻለውን ሁሉ ሊያደርግ ቤተክርስቲያን ግን ታሸንፋለች። እስኪ ቤተክርስቲያን ታሸንፋለች በለው። ቤተክርስቲያንን በሉት እስኪ የገሃነም ደጆች በለው አይችልም በለው፣ አያቋቁምም በለው። ዛሬ በሉት እስኪ በመንፈስ ሲሆን በለው ታሪኬ ይለወጣል። ቄሮስን ቀኝ እጄ ያዘው በመንፈስ ሲሆን፣ ቀኝ እጄን ያዝኩት ቄሮስን ተራራውን ትክክል አደርጋለሁ፣ የናስ ደጅንም ሰብራለሁ፣ የብረትንም መወርወሪያውንም ቆርጣለሁ፣ በጨለማ የነበረውን መዝገብ ገልጣለሁ፣ በስውር የነበረውን ሀብት አወርሳለሁ። አሜን ነው። ያዕቆብ ሆይ አንተ የኔ ነህ አትፍራ፣ ተበጅቻለሁና አትፍራ፣ አንተ የኔ ነህ። ኢየሱስ ጌታ ነው። በውሃ ውስጥ ባለፍክ ጊዜ አትሰመጥም፣ በእሳትም ውስጥ ባለፍክ ጊዜ አትቃጠልም፣ ነበልባልም አይፈጅም። ዛሬ ይሄ መንፈስ ውስጣችሁ ላይ ይግባ። አሜን። በጌታ በኢየሱስም ይግባ። አጠገባ ያለው ሰው በኢየሱስም በመንፈስ ሁን በሉት እስኪ።
ኢየሱስ ማን ነው? አሜን ነው። ሲድናቅ ሚድናቆ አብድናቆ ሶስቱ ሰዎች ተፈርዶባቸው 7 እጥፍ እሳት ውስጥ ላይ ሲገቡ በምን ሆኖ ነው? እስኪ በመንፈስ ሆኖ ነው በሉ። በመንፈስ ሆኖ ነው በሉት። እሳቱ ይነዳል፣ 7 እጥፍ ይነዳል። የገቡ ሰዎች በመንፈስ ሆኖ ስለሆነ እሳት ከላይ ይነዳል። እሳት በላቸው ላይ ኃይል የለውም። አራተኛው ኢየሱስ ቀድሞ ገብቶ ከነሱ ጋር ይሸበሽባል። ዛሬ በመንፈስ ስትሆኑ በእሳት ውስጥ ላይ ታሸበሽባላችሁ። በእሳት ውስጥ ላይ ታሸበሽባላችሁ። እሳቱ በእናንተ ላይ ኃይል አይኖርም። እስኪ ኃይል አይኖርም በሉት።